ሰላም ለሁላችሁ ወደ ቤስቶፒያ የዩቲዩብ ቻናል እንኳን በሰላም መጣችሁ። በልብስ ማዘጋጀት የፋሽን ዲዛይን እና ልብስ ስፌት ክህሎት ላይ ፍላጎት ያላችሁ ከሆናችሁ ይህ ትክክለኛ ቦታ ነው። ዛሬ ከመጀመሪያው እስከ መጨረሻው የጉርድ ፓተርን አዘገጃጀትን እንማራለን። እንጀምር። በዚህ መሰረት ይሄን ፓተርን ለመስራት 7 ስቴፖችን እንከተላለን ወይም 7 ክፍሎች ይኖሩታል። የመጀመሪያው ክፍል የሚያስፈልጉ መሳሪያዎችና ግብአቶችን እናያለን። በሁለተኛው ክፍል ደግሞ የዲዛይን መግለጫ ወይም ደግሞ ዲዛይን ስፔሲፊኬሽኑን እናወጣለን። በሶስተኛው ክፍል የተሰጡንን ሜዠርመንቶች ወይም ደግሞ የሰውነት ልኬቶችን እናያለን። በአራተኛው ክፍል ላይ ፓተርናችንን ዲቴይል እንሰራለን ማለት ነው። በአምስተኛ ደረጃ ሲም አለዋንስ እና የሄም አለዋንስ አሰጣጥን እናያለን። በስድስተኛ ደረጃ ደግሞ መረጃና ምልክቶችን እናስቀምጣለን። በሰባተኛ ደረጃ ወይም በመጨረሻ ደግሞ የሰራነውን ዲቴይል የሆነ ፓተርን እንቆርጣለን ማለት ነው። ስለዚህ ወደ ስራችን እንግባ። እሺ፣ ክፍል 1 ይህን ፓተርን ለመስራት የሚያስፈልጉ መሳሪያዎችና ግብአቶችን እናያለን ማለት ነው። ስለዚህ በመጀመሪያ ይሄ ስኬች ወይም ደግሞ የፍላት ስኬች ያስፈልገናል። የምንሰራው ጉርድ ቀሚስ ዲዛይኑ ይሄንን ይመስላል ማለት ነው። ይሄንን መያዝ አለብን መጀመሪያ። ከዛ ደግሞ ይሄ ፓተርን ወረቀት ያስፈልገናል። ማንኛውም አይነት የፓተርን ወረቀቶችን መጠቀም ትችላላችሁ። ያስፈልገናል። ደን ደግሞ መሳሪያዎች ደግሞ አሉ። ከነዚህ ውስጥ አንደኛው የእጅ ሜትር ነው ወይም ደግሞ ቴፕ ሜዥር ይባላል። ይሄንን ያስፈልገናል። ደን ፓተርናችንን ሰርተን ከጨረስን በኋላ የምንቆርጥበት የወረቀት መቀስ ያስፈልገናል። ማንኛውም ማስመሪያ ያስፈልገናል። እንዲሁም ደግሞ ሂፓችንን ለመስራት የምንጠቀምበትን የሂፕ ከርብ ያስፈልገናል። ከዛ ደግሞ ፓተርናችንን ድራፍት የምናደርግበት አሁን እኔ ማርከር ነው የምጠቀመው ለእናንተ እንዲታያችሁ በሚል 2 ማርከሮችን ለተለያየ ዘዴ እጠቀምባቸዋለሁ። እናንተ እርሳስ መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህ መሳሪያዎችና ግብአቶች ያስፈልጉ። ስለዚህ እዚህኛው ክፍል ላይ እንዳልኳችሁ የዚህን ስከርት ዲቴይል ስፔሲፊኬሽን እናወጣለን ማለት ነው። እንደምታዩት ፍሮንቱ ቪው ላይ ምን አለው 2 ዳርቶች ይታያሉ። ፕላስ ደግሞ እዚህ ጋር የኤምብሮደሪ አለው ማለት ነው። ስለዚህ ኤምብሮደሪውን መስራት ከፈለግን ኤምብሮደሪውንም ፓተርናችን ላይ ኢንክሉድ ማድረግ ይጠበቅብናል ማለት ነው። ሁለተኛ ደግሞ እዚህኛው የባክ ቪው ላይ ወይም ደግሞ ከኋላው ላይ ምን አለው 4 ዳርቶች አሉት። እንዲሁም ደግሞ ዚፐር አለ፣ ቁልፍ አለው። ከዛ ደግሞ ከታች ደግሞ
ለአራት እናካፍላለን። ስለዚህ 96 ለ4 ሲካፈል ስንት ይሆናል ማለት ነው? 23 ሴንቲሜትር ይሆናል ማለት ነው። 23 ሴንቲሜትር ከግራና ከቀኝ እናሰምራለን ማለት ነው። ስለዚህ በቀኝ በኩል ፍሮንቱን ስለሆነ የምሰራው ከፍሮንት እንዳየነው ስኬቹ ላይ ምንድነው ፎልድ ነው። ስለዚህ ምንም የምንጨምረው የምንቀንሰው ነገር የለም። 23 ሴንቲሜትሯን እንለካለን ማለት ነው። ስለዚህ 23 ሴንቲሜትር ለካሁኝ። እዛም ሁለቱን ፖይንቶች አገናኛቸዋለሁ። ደን ከዛ ባኩ እገባለሁ ማለት ነው። የባኩን በምንሰራበት ጊዜ ለዚፐር አለዋንስ አለው ከኋላ ወይም ደግሞ ዚፐር አለው። ስለዚህ 3 ሴንቲሜትር ለሱ ተዋለሁኝ። ስለዚህ ምን አደርጋለሁ? 3 ሴንቲሜትሯን ለብቻ ለስርዓት እንድታስታውሷት ይሄው 3 ሴንቲሜትር ከዛ ምን አደርጋለሁ? አገናኛቸዋለሁ። ከዛ በኋላ 23 ሴንቲሜትር የባኩን ፓርት ቀጥታ እሰራለሁ ማለት ነው። አሁን ብሎኩን ሰራን። ይሄኛው ምንድነው? ባክ ችን ባክ ነው። ይሄኛው ደግሞ ፍሮንት ፓርታችን ነው ማለት ነው። ስለዚህ ከዛ ምን እናደርጋለን? ዌስቱ የተሰጠናል 18 ሴንቲሜትር። ስለዚህ እነዚህ ሲሜትሪ ስለሆኑ 18 ሴንቲሜትር ከግራና ከቀኝ ለሁለቱ እንከታተልና አገናኛቸዋለን ማለት ነው። ያለ ስለዚህ መስመሮቻችንን ወደ መሰየሙ መግባት ይኖርብናል ማለት ነው። አሁን ስለዚህ ጋር ምን አለ? ዌስት ላይን አለ እዚህ ጋር። እዚህኛው ላይ ደግሞ ሂፕ ላይን አለ። እዚህ ጋር ሄም ላይን አለ። ይሄ ደግሞ የታችኛው መስመር ማለት ነው። ስለዚህ ይሄ ለፍሮንቱም ለባኩ ተመሳሳይ ነው የሚሆነው ማለት ነው። ስለዚህ ይሄንን ሰራን ማለት ነው። ከዚህ ቀጥሎ የምንሰራው እንግዲህ ወገባችን ላይ ዌስት ላይናችን ላይ እንመጣና የዌስት ሰርከምፈረንሳችንን ካልኩሌት አድርገን እንሰራለን ማለት ነው። ስለዚህ ዌስት ሰርከምፈረንስ ስንት ነበር የሰጠነው? 72 ማለት ነው። ስለዚህ 72 ሲካፈል ለ4 ስንት ይሆናል? 18 ሴንቲሜትር ይሆናል ማለት ነው። እዚህ ላይ ለፍሮንቱ ሲሆን አንድ ዳርት ነው አይደል ያለው። 2 ሴንቲሜትር ለዳርት ስንጨምርበት 18 ላይ ስንት ይሆናል? 20 ሴንቲሜትር ይሆናል ማለት ነው። እቺን 20 ሴንቲሜትር ቀጥታ እንመጣና እዚህ ጋር ምልክት እናደርጋለን። የባኩ ደግሞ 4 ዳርት ስለሆነ ያለው አንዱ ሳይድ ላይ 2 ዳርት ስለሚኖረው ስንት እጨምራለሁ? 4 ሴንቲሜትር እጨምራለሁ። ስለዚህ ስንት ይሆናል? 22 ሴንቲሜትር ይሆናል ማለት ነው። ይሄው 22 እዚህ 22 ሴንቲሜትር ላይ ምልክት አደርጋለሁ። እንደሚታየው ግን ከጎን በኩል ሁሉ ጊዜ ቢሆን የቀሚሳችን ትንሽ ከፍ ያለ ዳይሬክሽን አለው። ከርቭ እየሰራ አይደል የሚመጣው ወደ ታች ሲመጣ ስለዚህ 1 ሴንቲሜትር 90 ዲግሪ ስለዚህ ወደ ላይ አሰምራታለሁ። የዚህኛውን በተመሳሳይ 1 ሴንቲሜትር ወደ ላይ አሰምራታለሁ ማለት ነው። አሁን ቀጥሎ የምንሰራው በሂፕ ከርቫችን የሂፕ ላይናችንን እናሰምራለን ማለት ነው። ከየት ነው የምንነሳው? ከዚች አሁን ወደ ላይ 1 ሴንቲሜትር ከወጣኋት እቺ 1 ሴንቲሜትር ነች፣ እቺም 1 ሴንቲሜትር ነች። ከዚህ ፖይንት ቀጥታ ሂፕ ላይናችንን እናሰምራለን ማለት ነው። ይሄን እንግዲህ በዚህ መስመር ስናሰምር ምን ማድረግ አለብን? በጣም ብዙ ከርቭም እንዳይሆን ተጠንቅቀን መስራት ይኖርብናል ማለት ነው። ይሄው እንደዚህ እቺን አገናኛለሁ። ተመሳሳይ በዚህኛው ለዛኛው አንድ ላይ ከጎን ሳይድ ላይ የሚገጥሙ ስለሆነ ይሄ ለምሳሌ ከ15 ነው የተነሳው። ስለዚህኛው ጋር እንደዛው ተነስቼ አገናኛቸዋለሁ ማለት ነው። እነዚህ ፖይንቶች
ይሄ ስለዚህ ይሄ ሂፕ ላይ እናሰራን። ከዛ በኋላ ቀጥሎ የምናደርገው ምንድነው እነዚህን ወደ ላይ የወጣናትን መስመር ቀጥታ ከወገን መስመሩ ጋር በዚህኛው በከርቡ እያየን እናገናኛለን ማለት ነው። ይሄም ተመሳሳይ ይሄኛውንም እንደዛው እናገናኛለን። ይሄ ከዚህ በኋላ ምንድነው የምንሰራው? ቅድም እንዳልኩት ዳርት ነው የምንሰራው። ሴንቲሜትር በቂ ነው። አንዳንድ ጊዜ ደግሞ ከታች ስፋቱም ሊሰጥ ይችላል። ስለዚህ እዚህ ጋር በሳይድ በኩል 2 ሴንቲሜትር እገባለሁ። እቺ 2 ሴንቲሜትር ናት። እዚህኛውም ጋር እንደዛው 2 ሴንቲሜትር። ከየት ነው የምነሳው? ከሴንተር ፍሮንታችን እና ከሴንተር ባካችን ነው የምነሳው ማለት ነው። ስለዚህ 2 ሴንቲሜትር እገባለሁ። ይሄም ከዛ በኋላ እንደማደርገው ቀጥ ባለ ማስመሪያ በሁለቱም ሳይድ አገናኘዋለሁ ማለት ነው። ይሄው ይሄኛውንም እንደዛው አገናኘዋለሁ። አይስ ደን ይሄንን ካረግን በኋላ ግዴታ ዚፐር አለዋንስ አለ። ዚፐር አለዋንሳችን ሊሰጥ ይችላል አንዳንድ ጊዜ፣ ግን ብዙ ጊዜ ገበያ ላይ የምናገኛቸው ዚፐሮች 20 ሴንቲሜትር ናቸው። እኛ 17 ይበቃል። ስለዚህ 17 ሴንቲሜትር ላይ ከዚህ እንወርድና የዚፐራችንን ቦታ እናስቀምጣለን ማለት ነው። ይሄው ይሄ ለዚፐር የተቀመጠ ቦታ ነው ማለት ነው። ስለዚህ ይሄ ዚፐር አለዋንስ ነው ማለት ነው። ከዛ በኋላ ደግሞ ምን አለው? ፓሪ አለው አይደል? ፓሪ ስላለው ይሄን ፓሪ ምን እናደርጋለን ለመስራት ከዚፐር አለዋንሱ ጀምረን እስከታች እስከ ሄሚንግ ላይ ድረስ ያለውን እንለካና ይሄን 29 መጥቷል። 29 ሲካፈል ለ2 14.5 ነው ምልክት አደርጋለሁ ማለት ነው። ደን ቀጥ እንድል ከፈለኩ እዚሁ 14.5 ላይ ምልክት አድርጌ መስራት እችላለሁ። ግን ደግሞ ትንሽዬ እንትኑ ፓሪው
ዲያጎናል እንደሆነ ሲሰፋ እንዲመች ዲያጎናል እንደሆነ ስለምፈልግ እኔ ከዚህ ከሴንተር ባኩ በኩል 2 ሴንቲሜትር ዝቅልና ይችን ዲያጎናል አሰራታለሁ ማለት ነው። ይች ስንት ናት? 2 ሴንቲሜትር ነች ማለት ነው። በዚህኛው ክፍል ደግሞ የምናየው ምንድነው ሲም አላዋንስ እና ሄም አላዋንስ እንሰጣለን ማለት ነው። ሲም አላዋንስ በምንሰጥበት ጊዜ ወገብ ላይናችን ላይ ወይም ደግሞ ዌስት ላይናችን ላይ 1 ሴንቲሜትር መስጠት እንችላለን። በሌሎቹ በሳይድ በኩል ደግሞ 1.5 እንሰጣለን ማለት ነው። ሲም አላዋንስ ሄም አላዋንስ ደግሞ ያው ከታች ነው። ሄም አላዋንስ ማለት እዚህ ጋር ነው። ሄሚንግ ላይን የሚለው ላይ ነው የምንጨምረው። ስለዚህ እሱ ጋር ደግሞ 3 ሴንቲሜትር እንጨምራለን ማለት ነው። ለጥፋት ነው። ሄም አላዋንስ ማለት ጥፋት ነው። ሲም አላዋንስ ማለት ደግሞ ለስፌት የምንጨምረው ማለት ነው። ስለዚህ ሲም አላዋንስም ሆነ ሄም አላዋንስ በምንሰጥበት ጊዜ ቀድመን ፓተርናችንን ዴቨሎፕ ስናደርግ በአሰመርነው ማስመሪያ ነው የምናሰምረው። ስለዚህ ለምሳሌ በሂፕ ከርቭ ያሰመርነው ላይ ቀጥ ባለ ማስመሪያ መስጠት አንችልም። ሂፕ ከርቭ
ዌስት ባንዱን ለየብቻው ለብቻው ማለት ነው። ስለዚህ ዌስት ባንድ ይሄ ሲም አላዋንሱን ጨረሰ ማለት ነው። ይሄ ፓተርን መቼ ነው የተዘጋጀው የሚለው መታወቅ አለበት። ሌሎችን ኢንፎርሜሽኖች መጨመር እንችላለን ማለት ነው። ስለዚህ ይሄ ለፍሮንቱም ለባኩም መቀመጥ መቻል አለበት ማለት ነው። ለምሳሌ ይህንን የሰራው ሰው የራሱን ስም ያስቀምጣል፣ ሳይዙን ያስቀምጣል። ለምሳሌ ይሄ ባኩ አሁን ስንት ጊዜ ነው ከት የሚደረገው? ቱ ታይምስ አለ። ፍሮንቱስ አንድ ነው፣ ፎልድ ስለሆነ ምልክት አለው ገና ነው። ፎልድ የሚል ስለሆነ የሚታጠፍ ስለሆነ አንድ ነው ፍሮንቱ ላይ ያለው። ዘንድ ደግሞ ይሄ ፓተርን የተሰራበትን ቀን ማስቀመጥ ይጠበቅብናል ማለት ነው።